በሰሜን ሸዋ ዞን ሰላሌና ደራ በአማራ ክልል ውስጥ ደብረ ብርሃን ስር እንዲካተቱ እየተደረገ እንደሚገኝ ከአካባቢው የሚወጡ መረጃዎች ያመለክታሉ። የዶክተር አብይ አህመድ መንግስት ሰላሌና ደራ በደብረ ብርሃን ስር ተካተው በአማራ ክልል መንግስት ስር እንዲተዳደሩ በድብቅ መስማማታቸውም ታውቋል። ይህ የሆነበት ምክንያት የአማራ ፖለቲከኞች ፊንፊኔ እንዲሁም ሸዋ ግዛት የኛ ነው ብለው ሲጠይቁ እንደነበሩና የዶክተር አብይ መንግስትም የነሱን ጥያቄ ለመመለስ ካለው ፍላጎት ሙሉ ሰሜን ሸዋን ወደ አማራ ክልል ስር ለማካተት እንቅስቃሴውን ማጠናቀቁም ነው የተገለጸው። የሰሜን ሸዋ ሰላሌ ህዝብ የባንክ ብድር፣ የኤሌክትሪክ አገልግሎቶች፣ የውሃ አገልግሎትና ክፍያዎች ደብረ ብርሃን ከተማ ሄዶ እንዲያገኝ እንደሚደረግም ታውቋል። ይህ ድርጊት ሙሉ ሸዋን በአማራ ስር በማካተት በሀገሪቱ ጭላንጭሉ እየታየ ያለውን የፌዴራሊዝም ስርዓት ላይ ውሃን መቸለስና እንዲሁም ኦሮሚያን መከፋፈል ዶክተር አብይ አህመድ የጀመረውን ስትራቴጂ መሆኑም ነው እየተነገረ ያለው። ይህ ድርጊት እስከ መጨረሻው ተግባራዊ እንዲሆን ዶክተር አብይ አህመድ ከአማራ ክልል ብልጽግና ፓርቲ እጃቸውን በመመታታት ነው ሰላሌንና ደራን የአማራ ሀገር ናት ሲሉ መዋዋላቸው የታወቀው። ይህንን የሰሙ ያወቁ የኦሮሞ ልጆች ታዲያ ዶክተር አብይ አህመድ ኦሮሚያን በመጥላትና በማንቋሸሽ ለዘመናት የቆየውንና በህዝብ ትግል ወድቆ በዶክተር አብይ አህመድ ዳግም ያንሰራራውን የነፍጠኛ ስርዓት ኦሮሞን ሊሸጥ እየተስማማ ነው ሲሉ በቁጭት ይገልጻሉ። የሰላሌ ህዝብም ይህን ድርጊት እያወገዘና ውስጥ ለውስጥም እየተነጋገረበት እንዳለም ታማኝ ምንጮቻችን ገልጸውልናል። እኛ የታደሰ ብሩ ልጆች፣ እኛ የሙሉ ሐሰኑ ልጆች፣ እኛ የኃይለ ማርያም ገመደ ልጆች ነን። በፍጹም ሰላሌ ወደ አማራ ክልል ለመጠቅለል የሚታሰበው ሐሳብ እውን አይሆንም። እውን ከሆነም የሚሆነው በሰላሌ ቄሮ ደም ላይ ነው እያሉ መሆናቸውንም ታማኝ ምንጮቻችን ገልጸውልናል። ዶክተር አብይም ከድርጊታቸው እንዲቆጠቡ ጥያቄዎች በተደጋጋሚ እየተነሳላቸው ይገኛል። በአማራ ክልልና በወሎ ኦሮሞ ህዝብ ላይ በዳዋ ጨፌ ጉድ ቀበሌ ጦርነት ተከፍቷል። ጦርነቱ በአማራ ክልል ልዩ ኃይል ፖሊስና በወሎ ኦሮሞ መካከል እየተካሄደ ነው። በዚህ ጦርነት ውስጥም የአማራ ልዩ ኃይል ፖሊስ የአሊ ሰኢዴን ቤትና የሌሎች ንጹሃን ቤቶችን እያፈረሰና ንብረታቸውንም እየዘረፈ እንደሚገኝም ተገልጿል። ይህ ድርጊት እየተፈጸመ ያለው የነፍጠኛው ስርዓት በዶክተር አብይ እየተደገፈና የኦሮሞ ህዝብ ላይ ሆን ብሎ ጥቃት እያደረሰ እንደሚገኝም ነው ከአካባቢው የሚወጡ መረጃዎች የሚያመለክቱት። በቤኒሻንጉል ጉሙዝ ጉባ ወረዳ ያረንጃ ቀበሌ ውስጥ በመኪና ተጭነው በሚንቀሳቀሱበት ወቅት በተከፈተባቸው ተኩስ በድምሩ 11 የመከላከያ ሰራዊት የፖሊስና ልዩ ኃይል አባላት ተገለዋል። 4ቱ ደግሞ ቆስለዋል። መከላከያ ሰራዊት፣ ፖሊስና ልዩ ኃይል አባላትን ጭኖ የነበረው ሹፌር እስካሁን የት እንዳለ እንዳልታወቀም ነው መረጃዎች የሚጠቁሙት። ጋጆ የብልጽግና መንግስት መላው ወላይታ ህዝብ ላይ ጦርነት አውጇል። ከ30 በላይ ኦራል ሙሉ ሰራዊት በከፍተኛ የጦር መሳሪያ ታግዞ በሰላማዊ ህዝብ ላይ ይፋዊ ተኩስ ከፍቷል። የዞኑ ዋና አስተዳዳሪ አቶ ዳጋቶ ኩምቤ፣ የብልጽግና ጽህፈት ቤት ኃላፊ አቶ ጥበቡ ዮሐንስ፣ ምክትል አስተዳዳሪን ጨምሮ ከ40 በላይ ንጹሃን ወላይታዎች በኦራሉ ታፍነው ተወስደዋል። ሶዶ ከተማ መሃል አስፓልት ላይ በከፍተኛ መሳሪያ የታገዘ የባሩድ ፍም እየወጣ ነው። ሰላማዊ እናቶች፣ አባቶች፣ ሴቶችና ህጻናት እየተደበደቡ ነው። ከተማዋን የሽብር ቀጠና አድርጓታል የብልጽግና መንግስት። ይህንን መንግስታዊ ሽብር ተግባር አግባብ አለመሆኑን የሚገነዘብ ኢትዮጵያዊ ሁሉ ከመላው ወላይታ ህዝብ ጎን በመሰለፍ ጭቆናን ለአንዴና ለመጨረሻ ጊዜ ከመላው ኢትዮጵያ ህዝብ ጫንቃ ላይ ለማውረድ በየትኛውም አማራጭ ትግሉን ሊያግዝ ይገባልም ይላሉ የወላይታ ሰላማዊ ዜጎች። በሐሳብ ብዝሃነትና በህዝብ ድምጽ የማያምነውና የሞተውን ጉልታዊ ስርዓትን በመዘርጋት
ሁሉንም የኢትዮጵያ ህዝብ ጉዳይ በአንድ ግለሰብ ጠባብ ቢሮ ውስጥ ለመወሰን የተቋቋመው ፓርቲና መንግስት የተሰጠውን የመሻሻል ጊዜ በፍጹም አምባገነንነትን አጠናቅቆ ከሊቅ እስከ ደቂቅ ማሰርና ማፈን ስለጀመረ 110 ሚሊዮን ህዝብ ባለበት ሀገር ሊቀጥል የማይገባ በመሆኑ እኛ የወላይታ ህዝብም ለነጻነት ከሚታገለው ከየትኛውም ኢትዮጵያዊ ህዝብ ጎን በመቆም ነጻነታችንን እስከምናውጅ የምንታገል መሆኑን እናሳውቃለን ሲሉ የወላይታ ወጣቶች እየገለጹ ናቸው። በተያያዘ ዜና የወላይታ ህዝብ የትግል መሪዎች መታሰርን አስመልክቶ ወብን አስቸኳይ መግለጫ አውጥቷል። መንግስት ሰላማዊና ህጋዊ የሆነውን የህዝብ ጥያቄ ወደ ሁከት ለመቀየር የሚያደርገውን እንቅስቃሴ እንዲያቆም አጥብቀን እንጠይቃለን ብሏል። ወብን የወላይታ ዞን አመራሮች ከተለያየ አደረጃጀት የተውጣጡ የወላይታ ብሔራዊ ክልላዊ መንግስት ምስረታ አስተባባሪ ካውንስል አማካሪ ቦርድ አባላት በወላይታ ጉታራ ስብሰባ ላይ ባሉበት ወቅት በመጣው የመከላከያ ኃይል ታፍነው ታስረዋል። የወላይታ ዞን ኮር አመራሮች፣ የሀገር ሽማግሌዎች ተወካዮች፣ የድርጅታችን የወብን አደረጃጀት ጉዳይ ኃላፊ፣ የኢህአዴግ ምክትል ሊቀመንበር፣ የተለያዩ አክቲቪስቶችና ሌሎች ክልል ምስረታ አስተባባሪ ካውንስል አባላት ታፍነው ታስረውብናል። የፌዴራልና የደቡብ ክልል መንግስት የወላይታ ህዝብ ሰላማዊ ጥያቄን ወደ ሁከት ለመቀየር የሚያደርገውን ህገወጥ ድርጊት እንዲያቆም አጥብቀን እንጠይቃለንም ብሏል። ወብን የወላይታ ዞን አመራሮችና የወላይታ ክልል ምስረታ ካውንስል አማካሪ ቦርድ አባላትን የተፎካካሪ ፓርቲ መሪዎችና በአጠቃላይ የህዝቡ የትግል መሪዎችን በማሰር የሚቆም ትግል የለም፣ ፍትሃዊ ህገ መንግስታዊና ፍጹም ሰላማዊ በሆነ መንገድ በመጠቀም የወላይታ ህዝብ ለሚጠይቀው ጥያቄ በሰላም ምላሽ ከመስጠት ይልቅ አመራሮችንና ታጋዮችን የማሰር እርምጃ ፈጽሞ ህገወጥና የመብት ጥሰት ተግባር ነው ብሏል። ወብን በመሆኑም የወላይታ ህዝብ ጥያቄ ምላሽ እስከሚሰጠውና በህገወጥ መንገድ በሰላም ስብሰባ እያካሄዱ ሳሉ በወታደራዊ ከበባ የታሰሩ የወላይታ ህዝብ የትግል መሪዎች እስኪፈቱ ድረስ ሁላችንም በአንድነት እስረኞች ነን። የታሰሩ ሰዎች በአስቸኳይ እንዲፈቱና የወላይታ ህዝብ በክልል የመደራጀት ህገ መንግስታዊ ጥያቄ በአስቸኳይ ምላሽ እንዲሰጥ አጥብቀን እንጠይቃለን ብሏል። ወብን በመግለጫው በተያያዘ ዜና በወላይታ ሶዶ ከተማ ቱሪስት ሆቴል አካባቢ የ8 ወር ነፍሰ ጡር የሆነች ወይዘሮ ብርቅነሽ በመከላከያ በተተኮሰ ጥይት ህይወቷ ማለፉም ታውቋል።